ዓለማችን ላይ ታላላቅ ሀብት የገነቡ ሰዎች የገንዘብ ሚስጥር ምን ይሆን? ጥቂት ግለሰቦች ብቻ በሚሊዮኖች የሚቆጠር ገንዘብ በመያዝ ለብዙዎች የገንዘብ ነፃነት ምሳሌ ሆነዋል። ታሪክ ደግሞ ይህ የፋይናንስ ስኬት በአብዛኛው የሚመጣው ከትልቅ ተሰጥኦ ሳይሆን ከትዕግስት፣ ከዲሲፕሊን እና ከረጅም ጊዜ አስተሳሰብ መሆኑን ያሳየናል። ዛሬ ከዓለማችን ታላላቅ ባለሀብቶች አንዱ የሆኑት የዋረን ባፌትን አስደናቂ የሀብት ጉዞ እንቃኛለን። ከልጅነት የቁጠባ ልማዳቸው ጀምሮ እስከ ቢሊዮኖች ድረስ እንዴት እንደደረሱ እንመለከታለን። ቻናላችንን ሰብስክራይብ በማድረግ ተከታተሉ። ዋረን ባፌት የተወለዱት በ1930 በታላቁ የኢኮኖሚ ውድቀት ወቅት ነው። አባታቸው ሃዋርድ የአክሲዮን ደላላ በመሆናቸው ዋረን ከልጅነታቸው ጀምሮ ከገንዘብ ዓለም ጋር እንዲተዋወቁ ዕድል ፈጠረላቸው። ዕድሜያቸው 11 ዓመት ሲሞላ የመጀመሪያውን ኢንቨስትመንት አደረጉ። 3 የሲቲስ ሰርቪስ ፕሪፈርድ አክሲዮኖችን በ$38 ገዙ። የአክሲዮኑ ዋጋ ወደ $27 ሲወርድ ብዙዎች ይሸጡት ነው። ነገር ግን ትንሹ ዋረን በጽናት ያዙ። ዋጋውም ወደ $40 ሲመለስ በትንሽ ትርፍ ሸጡት። ይህ ልምድ የትዕግስትን ጥበብ አስተማራቸው። ሕይወታቸውን የለወጠ ቁልፍ ትምህርት ነው። ገና በ15 ዓመታቸው ጋዜጣ በማከፋፈል በወር እስከ $175 ያገኙ ነበር። ይህም ዛሬ ከ$3000 በላይ ጋር እኩል ነው። ከዚህም በላይ ያገለገሉ የፒንቦል ማሽኖችን እየገዙ በፀጉር ቤቶች ውስጥ በማስቀመጥ የትርፍ ድርሻቸውን ይሰበስቡ ነበር። የሁለተኛ ደረጃ ትምህርታቸውን ሲጨርሱ ከ$9800 በላይ ማለትም በዛሬው ዋጋ ከ$150000 በላይ መቆጠብ ችለዋል። ይህ እሳቸው ገና በልጅነታቸው የነበራቸውን የቁጠባና የኢንቨስትመንት ዲሲፕሊን ያሳያል። 19 ዓመት ሲሞላቸው የቤንጃሚን ግራሃምን ዘ ኢንተለጀንት ኢንቨስተር የሚለውን መጽሐፍ አገኙ። ይህ መጽሐፍ ስለ ኩባንያ ውስጣዊ ዋጋና የደህንነት ህዳር ማርጂን ኦፍ ሴፍቲ ያለው ትኩረት ለባፌት የኢንቨስትመንት መጽሐፍ ቅዱስ ሆነ። ዋረን ባፌት በኮሎምቢያ ዩኒቨርሲቲ ከግራሃም ከተማሩ በኋላ በ1956 ባፌት ፓርትነርሺፕ ሊሚትድ የተባለውን ኩባንያ በ$105100 ከቤተሰብና ከጓደኞቻቸው ጋር መስርተው። የእሳቸው ስትራቴጂ በጣም ቀላል ነበር። ዋጋቸው ከሚገባቸው በታች የሆኑ ጠንካራ መሰረት ያላቸው ኩባንያዎችን መግዛትና ለረጅም ጊዜ መያዝ። ከ1957 እስከ 1968 ባለው ጊዜ ውስጥ አጋርነታቸው በዓመት በአማካይ 31.6% ትርፍ አስገኝቷል። ይህም $10,000 ወደ $260,000 በላይ ይለውጠዋል። ባፌት ከ6% በላይ ትርፍ እስካላስመዘገቡ ድረስ ምንም አይነት የአስተዳደር ክፍያ አያስከፍሉም ነበር። በ1965 ዋጋውን በመገመት በአንድ አክሲዮን በ$11 የከሰረ የጨርቃጨርቅ ኩባንያ የሆነውን በርክሻየር ሃታዌይን ገዙ። ይህ ውሳኔ የእሳቸው የፋይናንስ ግዛት መሰረት ሆነ። በ1969 የገበያ ዋጋ እጅግ ሲያሻቅብና ሊገዙት የሚችሉበት ጥሩ ኩባንያዎች ሳይገኙ ሲቀር ባፌት አጋርነታቸውን ለመዝጋት ወሰኑ። ገንዘቡን ለባለ ሀብቶቻቸው መልሰው ሰጡ። ይህ የገበያውን ፍሰት ያለመከተልና መርሆችን በጥብቅ የመጠበቅ ድፍረታቸውን ያሳያል። በርክሻየር ሃታዌይን ከተቆጣጠሩ በኋላ ባፌት ትኩረታቸውን ከጨርቃጨርቅ ወደ ኢንሹራንስ ቀየሩ። ከኢንሹራንስ የሚገኘውን ፍሎት ማለትም የይገባኛል ጥያቄ ከመከፈሉ በፊት የሚሰበሰብ የክፍያ ገንዘብን ወደ ተለያዩ ኢንቨስትመንቶች ለመመደብ ተጠቀሙበት። በመቀጠልም እንደ ኮካ ኮላ፣ አሜሪካን ኤክስፕረስ እና ጄኮ ያሉ ኩባንያዎች ላይ ኢንቨስት አደረጉ። የእሳቸው ዋና ትኩረት ጠንካራ የውድድር ጥቅም ያላቸው ኩባንያዎች ላይ ነበር። እነዚህ ኩባንያዎች ተፎካካሪዎቻቸው ለመድረስ የሚከብዳቸው ልዩ ጥንካሬ አላቸው። የበርክሻየር ዋጋ እጅግ አስገራሚ በሆነ ፍጥነት ጨመረ። በ1965 ኢንቨስት የተደረገ $10,000 በ2020 ወደ $200 ሚሊዮን አደገ። ይህም በዓመት 20% ትርፍ ማለት ነው። በ1970ዎቹ ከቻርሊ መንገር ጋር የነበራቸው አጋርነት የኢንቨስትመንት ፍልስፍናቸውን የበለጠ አሳደገ። ከአክሲዮኖች ርካሽነት ይልቅ ጥራት ላይ እንዲያተኩሩም አስቻላቸው። የባፌት ሀብት ከበርክሻየር አክሲዮኖች ጋር የተሳሰረ ሲሆን እስከ 2025 ድረስ $125 ቢሊዮን ደርሶ ከዓለማችን ባለሀብቶች ቀዳሚ እንዲሆኑ አድርጓቸው። የ2008ቱ የፋይናንስ ቀውስ ለዋረን ባፌት ቁልፍ ምዕራፍ ነበር። ብዙዎች በፍርሃት ሲሸሹ ባፌት $5 ቢሊዮን በጎልድማን ሳክስ ኢንቨስት አደረጉ። ይህ የእሳቸው በችግር ወቅት ፈጣንና ትክክለኛ ውሳኔ የመስጠት ችሎታቸውን ያሳያል። በ2006 ባፌት ከቢል ጌትስ ጋር በመሆን ጊቪንግ ፕሌጅ የተባለውን በጎ አድራጎት ድርጅት መስርተው 99% የሚሆነውን ሀብታቸውን ለመለገስ ቃል ገቡ። እስከ 2025 ድረስ ከ50 ቢሊዮን በላይ ለግሰው አብዛኛውን ለጌትስ ፋውንዴሽን በመስጠት ዓለም አቀፍ ጤናንና ትምህርትን ደግፈዋል። ዋረን ባፌት በ1958 በ$31,500 የገዙት ኦማሃ ውስጥ ያለው ቤታቸው ውስጥ መኖር መቀጠላቸው ሀብት ከግል ጥቅም በላይ ለትልቅ ዓላማ ማገልገል አለበት የሚለውን እምነታቸውን በግልጽ ያሳያል።
የዋረን ባፌት አስደናቂ የህይወት ጉዞ እኛን የሚያስተምሩን ዘመን የማይሽሩ የገንዘብ መርሆች አሉት። የኮምፓውንድ ኢንተረስት ኃይል። ባፌት ሀብታቸውን ያፈሩት ገና በለጋ ዕድሜያቸው በመጀመርና ትርፋቸውን እንደገና በማስገባት ለብዙ አስርት ዓመታት ስላሳደጉ። ገንዘቡን በዓመት 20% ትርፍ ካገኙ በየ3.6 ዓመቱ በእጥፍ ያድጋል። ይህ የገንዘቡን እድገት የሚያፋጥን አስማት ትዕግስት ወርቅ ነው። ከ11 ዓመታቸው የመጀመሪያ አክሲዮናቸውን ከገዙበት ጊዜ ጀምሮ እስከ ኮካኮላ አክሲዮኖችን ለ10 ዓመታት እስከያዙበት ጊዜ ድረስ ባፌት የሚያሳዩት የገበያ ጊዜን ከመገመት ይልቅ በገበያ ውስጥ መቆየት የበለጠ ትርፋማ መሆኑ። በእውነተኛ እሴት ላይ ማተኮር። በርክሻየር ሃታዌይ በቅድሚያ ኢንቨስት እንዳደረጉባቸው ኩባንያዎች ሁሉ ዋጋቸው ዝቅተኛ የሆኑና ጠንካራ መሰረት ያላቸውን ንግዶች መግዛት ከፍተኛ ትርፍ ያስገኛል። ፍላጎትን ማስተካከል። የእሳቸው የአጋርነት ክፍያ አወቃቀር የሚያሳየው ባለሀብቶቻቸው ወይም ኢንቨስተሮቻቸው ተጠቃሚ ሲሆኑ ብቻ እሳቸውም ትርፍ እንደሚያገኙ። ይህ ለስነ ምግባር የታደለ የኢንቨስትመንት ሞዴል ነው። ጊቭ ባክ፣ መልሶ መስጠት። የባፌት የበጎ አድራጎት ሥራ ሀብት የሰው ልጅን ለመጥቀም ሲውል ያለውን እውነተኛ ዋጋ ያስታውሰናል። የዋረን ባፌት ታሪክ ስለ ቢሊዮኖች ብቻ አይደለም፣ ስለ ዲሲፕሊን፣ ከስህተቶች ስለመማር እና ሀብትን ሌሎችን ለመጥቀም ስለመጠቀም ነው። ይህን የመሰለ የፋይናንስ ዕውቀት ማግኘታችሁን ለመቀጠል ጤና ፋይናንስን ሰብስክራይብ ማድረግዎን አይርሱ። በቀጣይ ቪዲዮዎቻችን ዓለምን የቀረጹ ሌሎች አስደናቂ የፋይናንስ ጉዞዎችን ይዘን እንመለሳለን።